ክሬም አልኮራባቸው እስከ ዛሬ ድረስ ወለጋ ውስጥ ላለው ጭቆና ወለጋ ውስጥ ላለው ግፍ ተጠያቂዎቹ ያንቺ አክስት ልጆች ናቸው። በጉ ቢኖር ኖሮ አትሊስት በጉ የእርሻኔ አሁን እኔ እርሻ አለኝ ወለጋ ውስጥ የሚገርምሽ የተሸጠውን በቆሎ ገለባ አለ። እሱን ገለባውን ለማስጣል መኪና ልልክ ነው አሁን ከአዲስ አበባ። የሚገርምሽ ነገር አትሊስት እነዛ በጎች ቢኖሩ ኖሮ ያንን ገለባ ያንን እንትን ሳሩ ምናምን ይሄ እንትን እርሻ ከታረሰ በኋላ ሰሞኑን እርሻ ምናምን ጀምሬያለሁና በዚህ አጋጣሚ ልነግራቸው ይፈልግ ከታረሰ በኋላ ለካ የሆነ ደግሞ መሬቱ የሚገራ ነው የሆነ ነገር አለው ሌላ ወጪ። አሁን እኛ አክስትሽ አሁን እኛ ቤት ዲግሪ ያለው የለም እንዳለ ገበሬ ናቸው። የኔ ዘመዶች ገበሬዎች ናቸው። ይሄ አሁን አንቺ ለምታመነዥጊው በቆሎና ስንዴ እንትን እኛንን ቡና እኛንን የምንልክልሽ የኔ ቤተሰቦች ናቸው የሚልኩልሽ። ምን አባቱ መማር ወለጋ ውስጥ 11 ልጅ ዲግሪ ኖሮት ለዚያም የንቁርቴ ዘመድ ያ ወለጋ ነፃ ሳይወጣ ኦሮሞ ነፃ ሳይወጣ እስከ ዛሬ ድረስ በባርነት ያኖሩን ያንቺ አባትና ያንቺ ዘመዶች ናቸው። ይሲ ይሄ በጣም አሳፋሪ ነው። ያንቺን አክስት በሆን ኖሮ ልጆቹን እንደ ድሮ እኮ ይሸጥ ነበር። ያንቺ ዘመዶች እኮ ተሸጠዋል። ለካ ትክክል ነበር መሸጣቸው። እየመረጡ ነው የሸጡት። ግን የሚገርምሽ ነገር እኚህ ንጉስ ሚካኤል ወለጋ ያሉት ንጉስ ኧረ ደግ አደረጉ። ለካ እንደዚህ አይነትም በግ አለ ያንቺ አክስት ልጆች። ለዚህ እኮ ነው ዲግሪ ምንም አይጠቅምም ያልኩት። እነ ክርስቶፍ የጻፉትን ሳይንስና ቴክኖሎጂ ያ ሂስትሪ ምናምን እሱን ትሞያለሽ። ከዛ በኋላ ይሄን ዲግሪ ትጭኝና በዚህ በኩል እንዲህ ብለሽ ሰዙን ታመጫዋለሽ። ከዛ በኋላ እንኳን ደስ አላችሁ። ከዛ ዲግሪውን ይዞ ምን ይሆናል? ሙርከኛ። የማን ሙርከኛ? የኃይለ ሥላሴ። የማን ሙርከኛ? የደርግ እንዳባትሽ የሻቢያ ሙርከኛ። ከዛ ይመጡና እነ አሉላ አባትሽን እኮ የማረክ ነው እኮ እኛ ነን። ከየት ነው የመጣው? ከወለጋ። አፈር ብላ አፈር ያስበላ። እኔ ጀግና ይቷዘር እኔ የአብዲሳ ጋዘር እኔ ስሚ እኔ በእንደዚህ አይነት አባት አልኮራ። እንደኔ አባት ያ ታታታ አርገሽ ለጠጥ አርገሽ እንደኔ አጎቶች ኳ ማለት ነው። እኔ እነሱ ዘር ነኝ። ቱለማ ይባላል። ገባሽ? አንኳኩተን ኳኳኳ አርገን ነው የምንሄደው። ብዙ አትኩሪ። የተማረ እንዲያውም ልንገርሽ እንደወለጋ የሚያሳፍረው ምን ታውቂያለሽ? ተምረን ባሪያ መሆናችን፣ ተምረን ኋላ ቀር መሆናችን፣ ተምረን የገዛ ወርቆቻችንን ማውጣት አለመቻላችን፣ ተምረን መኖር አለመቻላችን። አትበይ። ያሳፍራል። ዝም ነው የሚባለው። ተምረን ልጆቻችንን መድፈራችን፣ ተምረን ወታደር ምትዩ እዛ እንደ ግብረ ሰዶም ስጋ ግንኙነት ሲያደርግ በቪዲዮ የሚቀርጹት ያንቺ አጎቶች ናቸው። እነዚህ በጉ ቢሸጥ ምን አለበት? እነዚህ ዲግሪ የተሸከሙት። እኔ ጠበቃ ወንድም አለኝ አለ ለእኔ ወንድሜ ማን እንደሆነ ታውቂያለሽ? የጀዋር መሐመድ ጠበቃ የነበረው የሞተው እነ ልደቱን እነ ማንን ሲያስፈታ እነሱ ናቸው የኔ ወንድሞች። ያንቺ ዘመዶች የተማሩ ናቸው አይባልም። አንቺ ከተማረ ቤተሰብ እንዳንቺ አይነት አይፈጠርም። አንቺ የተፈጠርሽው በግ መሸጥ እያለበት ሰዎች መሸጥ ያንቺ ያክስቶች ልጆች መሸጥ እያለባቸው በግ ተሽጦ የሰው በግ ላተረፍ ነው እኛ ወለጋዎች ነው። ስሚ እኔ እኮ ነኝ ነፃ ያወጣሁሽ። አንቺና ሰውነት ገመች ሰው ከ2016 ጀምራችሁ እስከ 2023 ድረስ 22 ድረስ 5 ልጅ የወለዳችሁ ከብቶች ናችሁ። ለኔ ከብት ታውቂያለሽ? ብዙዎቻችሁ። እኔ ደግሞ ትምህርቴን አቁሜ ለህዝቤ ድምፅ የሆንኩበት ነው። ዛትስ ሚ የወለጋ ጀግና የጀበርቲ ዘር ዛትስ ሚ። ምንድን ያልሽው?
የሁለት ብር አልጋ ብላ ምንድነሽ? የሁለት ብር አልጋ ብላ አባትሽ ከወለጋ ሲመጣ ነው የሁለት ብር አልጋ ብሎ እዛ ሲተኛ የነበረው ሙርከኛው አባትሽ። ስራ እኮ አያሳፍርም። የሚያሳፍረው ምን እንደሆነ ታውቂያለሽ? ህዝብን ለባርነት ጥሎ ያ እኛ ወለጋዎች እያሉ እንደዚህ ደረት መንፋት፣ እሱ ነው የሚያሳፍረው። ለህዝቡ የማይቆም ሆዳም ከርሳም እንዳንቺ አይነት ዘር አይነቱ ማለት ነው። ያ ከአንድ ደቂቃ በፊት የተናገረውን ከሁለት ደቂቃ በኋላ የማያስታውስ ከሃጂ በሽተኛ ሳይካትሪስት ያላየሽ ሁሉም ሚናቀሽ ከመላስሽ እስከ አንገትሽ ድረስ እድፋም ጭቅቅታም መጀመሪያ ታጠቢ ተብለሽ መልስ የሚሰጥሽ ጠበቃ ወንድም ያለሽ። ታዲያ ስለማን መብት ነው ወንድምሽ እየተከራከረ ያለው? እስቲ ንገሪኝ። እኔ ወንድም የለኝም፣ ጠበቃ ወንድም የለኝም። ገበሬ ወንድም ግን አለ። የወለጋን መሬት እንደሚያገላብጥ አጎቶች አሉ፣ አክስቶች አሉ። ቱን ለማስቴጂ ደግሞ የአባቴ ወንድሞች አሉ፣ ወንድሞች እህቶች አሉ፣ ጀግናዎች። ለህዝቡ የማይሆን ጠበቃ፣ ለህዝቡ የማይሆን ዲግሪ ተሳስተው ነው የጫኑባቸው እኮ አልኩሽ። ተሳስተው አንድ መጽሐፍ ይሰጥሻል፣ እሱን ታገላብጫለሽ። ከዛ በኋላ እንኳን ደስ አላችሁ እየተባልሽ ትመረቂያለሽ። ያንቺ ዘመዶች ናቸው። ግን የሚያሳፍረው ምንድነው ታውቂያለሽ? የወለጋ ህዝብ የተማረ ነው ሲሉ እኔ በጣም ነው የምናደደው። በጣም ያስጠላኛል። በጣም ነው የሚደብረኝ። የተማረ ህዝብ 100 ዓመት ባሪያ አይሆንም። ዝም ብለው ነው ያሸከሟችሁ። የተማራችሁ እንዳትታገሉ፣ ለመብታችሁ እንዳትናገሩ እንዲህ ብሎ ያሸከሟችሁ። የተማረ ሰው የማይናገር ያ በቃ ኢንዲግሪያችሁን ትይዛላችሁ። ከዛ በኋላ እንዳንቺ ዘመዶች ምንድነው የሚያደርገ መሮ የሚባል ሰውዬ እኮ አከሌን ከገደለ በኋላ መማር እንደመሮ ነው ታውቂያለሽ። መማር ማለት አዙሮ ማሰብ፣ ህሊናን ማሰራት። መማር እንደ ወለጋ ጀግናዎች ነው፣ እንደኔ ነው፣ እንደ ጅዋር ነው። እምቢ ማለት ነው። 11 ዲግሪ ተቀብሏል ብለሽ 11 ዲግሪ እኮ ይቻለናል ቢያንስ አርደን እንበለዋለን ብለው ነው። ከበጉ አንዱ አንቺ ነበርሽበቱ ከብቱ ማለት ነው። እናትሽማ ሽጠዋል። 100% ሽሩኝ የምነግርሽ
ሽጠውሻል። አንቺ ልጆቻቸውን ሽጠዋል። አክስትሽም እናትሽም። ለዚህ እኮ ነው እንዳንቺ ያለች ድል በመሀየም ወይ ቤተሰቦችሽን አትረጂ ወይ አንቺ አትለወጭ። ጭራሽ ከፊትሽ ማበጥ የተነሳ ዛሬ እዚህ ጋራ በሙሉ አብጠሽ እያልሽ ኦኮቴ የወለጋን ስም ስለተጠሪ ማለት ነው። እንዳንቺ ያለውን ነው እኛ ወደኋላ ያስቀር። ያንቺና ያንቺ ዘመዶች እና 10 አለቃ ጋቢሶ እነሱ ናቸው ወለጋን ያሰደቡት። የአሁኑ ትውልድማ የተሻለ ነመሩ እንዴት እንደሚንቀጠቀጡ እምቢ ከብት ዘር ደማፈ እኔ አንቺም ብሆን እኔ አሁን አይታችሁ እንደሆነ ለቤተሰቦቼ በጣም በተለይ ለእህቶቼ ለወንድሞቼ በጣም የምጠነቀቀው በእኔ መነሳት የለባችሁ። እኛም እኮ መጥራት ጭራሽ እኔ ዲግሪ ያለው ብዬ እኔ እሱን ስጠራ እስካሁን ድረስ ኦሮሞ በዲግሪ ምን ያደርጋል? ዲግሪ መሰብሰብ ዲግሪውን እኮ አየነው። እናንተን ራሱ እኮ ከኡበርና አንቺን ካልጋንጣፊነት የአንቺ እንግሊዘኛ እንዴ ማንም እኮ ያገሩ እንኳን እንኳን አማርኛ ፐርፌክት እኮ ነው። ከቀኔ እስከ እንትን ድረስ እስከ ሰምና ወርቁ ተነትን ምን ያደርጋል? ቋንቋ ልብሽ ውስጥ ምንም ነገር ከሌለ አንቺ ለምጣ ኮፒ ሊንክ አድርጉ እናንተ። አፈር ቢያፈር ያስበላሽ ደደብ የኔ ቤተሰቦችማ ጀግናዎች ናቸው። ስንት እንዳሉ ታውቂያለሽ? ጫካ ውስጥ ከዲግሪ በፊት ነፃነት ብለው ስንት ልጆች እንዳሉ ታውቂያለሽ? ጫካ ውስጥ ስንት ልጆች እንዳሉ እዚህ አሁን ባለው ፌዴራል መንግስት ውስጥ ዘመዶቼ ያለ ዘመዶቼ ናቸው። you know why baby አንቺን ያክስትሽ ልጆች አንቺን ካልጋ ማንጠፍ ካላወጡ ለኔንም አይር ምን ለእንደው ለጋ እንኳን አይጠቅሙ ነው። ያንቺ ትምህርት ካልጋ ማንጠፍ ካላወጣሽ አልጋ ማንጠፍ ስራ አድርገሽ ነው አንቺ በስበስ ዘር ማንዘር። እኔ ልንገርሽ እዚህ ሀገር በጣም ኩሩ ነኝ። እና ችግር ስላለብሽ ልጆችሽን ኢትዮጵያ ያለካሽ ታናግሪያቸዋለሽ ወይስ አባትሽ አንቺን እናትሽ ቅጠል ሽጣ እንዳሳደገች? ደግሞ አሁን ያንቺ አስተዳደግ ነው። አንቺ አፈርቢና አፈር ያስበላሽ። አሁን የወለጋ እናት ቅጠል ሸጥ እኔ ዘመዶች ራሱ እኔ አንደኛ ነገር ወለጋ አንድ አካባቢ ነው ሰብሰብ ብሎ የሚኖረው እዛች ፒንፒኔ ውስጥ ራሱ እንዴት ትብብር እንዳለ ታውቂያለሽ? የወለጋ እድር፣ የወለጋ እቁብ፣ የወለጋ ማህበር ምናምን እንደነበረ እናትሽ እኮ አንቺ ቅጠል እኮ ነው እዛ እየሸጠችው ካሳደገችሽ እኮ የቅጠል ሻጭ ልጅ። ምን ያህል መሀይብ ብትሆኑ ቅጠል የሸጠችው ምን ያህል ቢጨልም። እኔ አንዳንድ በነገራችን ላይ ወለጋ ማለት የባሪያ ሀገር ነው። ልንገራችሁ፣ ብዙ ባሪያዎች ይመጣሉ። ሰዎች ተገዝተው ማለት ነው ወደዛ ይመጡ ነበር ድሮ በታሪክ እና ብዙ ባሪያዎች ማለት ነው። ባሪያ ነው የሚባለው አይደለ? ባሪያዎች ኦሮምኛ የለመዱ ምናምን እዛ ያደጉ ምናምን አሉ። ታውቃላችሁ? ያው ይሄ ወርቅ እርሻ ምናምን ስለነበረ እነሱን ለማሰራት ድሮ ባሪያ በሚሸጥበት ሰዓት ወደ ወለጋ ነው ብዙ የሚሸጠው ነበር። የንጉስ ሀገር ነበር። ታውቃላችሁ አይደለም?
ያ ታውቃላችሁ። ያ ይመስለኛል እናትሽም አባትሽም ባሪያዎች ናቸው እዛው ወለጋ ውስጥ። እኔ ልንገርሽ የማንዘር እንደነበርኩ ብነግርሽ አሁን ያለኝን መሬት የወረስኩትን መሬት ብታይ፣ አሁን የማሳርሰው መሬት ብታይ፣ ያ አሁን ገና ብር ያስፈልገኛል። የእርሻ መሳሪያ መግዛት አለብኝ። ኢትዮጵያ ገብቼ ከባንክ ተበድሬ ማስገባት አለብኝ። የማንዘር እንደሆንኩ ታይዋለሽ። ያለኝን መሬት ብታይ አሁን ወለጋ ላይ ምን እንደምስ